السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري لاستوصاتشو مفلقو أونت سلطان يفلقو منه كمجلس اسك بارلاما أمي لارستي هنا المالتنا لمن دنوغن انديين التمرتوچن ماستمر ወይም ህዝቡን ማስጠንቀቅ ያስፈልገበት ምክንያት ለምሳሌ ይሄ መድኃኒት ኤክስፓየር አድርጓል ብላችሁ ጀዛከላህ ቴንኪዩ እናመሰግናለን ባረከላሁ ፊክ የመሳሰለውን ትላላችሁ። ከዚህ በላይ ግን ማለት ነው ሰዎች እስልምናችንን ተጠቅመው ሽፋን አድርገው እነሱ ለሚፈልጉት ከኢስላም ላልሆነ ዓላማ ሲጠቀሙበት እያየን ዝም ልንል አይገባንም። ስለዚህ ከመጅሊስ እስከ ፓርላማ ስንል ምን ማለት ነው? አንደኛ አሁን ሊቋቋም እየታሰበ ያለውን መጅሊስ ወይንም ተቋም ለምን ዓላማ ነው እየፈለጉት ያሉት? አሁን ኮሚቴ ተብለው የተዋቀሩት ሰዎች ማለት ነው። አንደኛ ካፒታል ሆቴል ውስጥ ተሰብስበው አደም ካሚል የተባለው ግለሰብ አላህኛንም እሱንም ይምራንና ምን ይላል? ምርጫ እየተቃረበ ነው። ከአንድ ዓመት ከ8 ወር በኋላ ምርጫ አለ። ለዛ ማን ነው የሚበጀኝም ብዬ ለመምረጥም ለእኔ ለሙስሊም እንደ ሀገር እንደወገንም ከአሁኑ ጠንካራ መጅሊስ እንሻለን፣ ጠንካራ ኮሚቴ እንሻለን። ስለዚህ ኃላፊነቱ ቀላል አይደለም። ይሄን አደራ ለማለት አሳስባለሁ። ምርጫ እየተቃረበ ነው አለ። ከአንድ ዓመት ከ8 ወር በኋላ ምርጫ አለ አለ። ስለ የትኛው ምርጫ ነው የሚያወራው? ስለ አገር አቀፉ ምርጫ ነው የሚያወራው። ስለ የትኛው? ፓርላማ ስለ መግባት። ለዛ ማን ነው የሚበጀኝም ብዬ ለመምረጥም ለኔ ለሙስሊሙ እንደ ሀገር እንደ ወገንም ካሁኑ ጠንካራ መጅሊስ እንሻለን፣ ጠቅላላ ኮሚቴ እንሻለን። ስለዚህ ኃላፊነቱ ቀላል አይደለም ይላል። እዛ የተሰበሰቡት 300 ዑለማ ተብዬዎች አላሁ አክበር ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን እየተሰራ ነው ያለው? ተቋም አቋቁሙ ተባሉ። እነሱ ይሄን ተቋም ለምንድን ነው የሚፈልጉት? መጅሊሱን ይዘው የምርጫውን ሁሉ ሁኔታ ኢንፍሉዌንስ ለማድረግ እያሰቡበት ነው ማለት ነው። የሚበጀኝን ለመምረጥ ለኔም ለሙስሊሙም እንደ ሀገር እንደ ወገን ካሁኑ ጠንካራ መጅሊስ እንሻለን አለ። መጅሊስ አገሪቱ ላይ በሚደረግ ምርጫ ምን ይመለከተዋል? ስራው ነው እንዴ? መጅሊስ እኮ ከሆነ እንኳን ትክክለኛ ዓላማው ሊሆን የሚገባው ሙስሊም የተባሉትን ህብረተሰቦች ብቸኛ ፈጣሪያቸውን በትክክል እንዲያመልኩ፣ አንድ አምላክን ብቻ እንዲያመልኩ፣ የነብዩን ሰለላሁ ዐለይሂ ወሰለም አስተምሮት ብቻና ብቻ እንዲከተሉ፣ ህዝቡን ከዚህ ከዘረኝነት እንዲያወጡ ምን በማድረግ በየመስጂዱ ስለ ዘረኝነት አደገኝነት በማስተማር ከዛስ ስለ ጫት መርዝነት፣ ትውልድ ገዳይነት የኢስላም አካል አለመሆኑን ሊያስተምሩ። እነሱ ግን እዚህ ውስጥም ሁሉ የሉበትም። መጅሊሱን የሚፈልጉት ለምንድን ነው? ይሄው አሁን የሚያወሩትን እየሰማን ነው በየመስጂዱ። አገር አቀፍ ፈትዋ ያስፈልገናል፣ ፈትዋ ከውጭ ሀገር እንዳይመጣብን ይላሉ። ለምን? እነሱ የሚሰሩትን ስተት እውነተኛ የሃይማኖት አባቶች ከውጭ ሀገር ሆነው እንዳያጋልጡት። እነሱ እዚህ ምን መስራታቸው ነው? አጥር መስራታቸው ነው። ወላሂ የትም አያደርሳቸውም። ምሳሌ አመጣላችኋለሁ። ራሱን ደብቆ ሲንቀሳቀስ የነበረው ጭምብሉ ድምጻችን ይሰማ አንድም ቀን ከፊት ተጋፍጦ አያውቅም። ሙስሊሙን ግን ምን ሲል ነበር? ነገ ተቃውሞ አለ ውጡ ይላል፣ ለፌደራል ያስደበድባል፣ ያዘርፋል፣ ያስገድላል። ይሄ ነገር በእስልምና እንደሌለ በማስረጃ የዑለማ የትክክለኛ ዑለማዎች የሱና ዑለማዎች ከሳውዲ ያሉ ከተለያየ አገር ያሉትን የነሱን ፈትዋ አምጥተን ልክ እዚህ በሶሻል ሚዲያ ስንለቀው አብዛኛው ሰው ነቃ። አልহামዱሊላህ ተሸውደን ነበር ለካ እስከዛሬ ብለው ዛሬ ይሄው ቀድመው አጥር እየሰሩ ነው። የውጭ ሀገር ፈትዋ አንፈልግም፣ ፈትዋ በአገራችን ነው የሚሰጠው ሊሉ፣ ከዛስ መጅሊስ ሊመሰርቱ፣ ከዛስ አገሪቱ ላይ የሚደረገው ምርጫ ሁሉ ምን ሊያደርጉበት? እነሱ የሚፈልጉት ሰው ካልተመረጠ፣ መንግስት እነሱን ካላስጠጋ፣ ወይም ሌላ ፖለቲካ ፓርቲዎች ለነሱ ቦታ ካልሰጡ ምን ሊያደርጉበት? በአንድ መጅሊስ ብቻ ትእዛዝ ይፍሰስ ሊባል አይደለ? ያኔ ምን ሊያደርጉ? እንደ መሳሪያ ሊጠቀሙበት ማለት ነው። ስለዚህ ስልጣኑን መፈለጋቸውን ከሃይማኖቱ ወጥተው የት እየገቡ ነው? ከዶሜናቸው ውጭ ማለት ነው። አገር አቀፍ ምርጫ ላይ ሁሉ መጅሊሱን ሊጠቀሙበት ነው ማለት ነው። ሁለተኛ ያሲን ኑሮ የተባለው ግለሰብ እንደሚታወቀው እነሱ አካባቢ ያለ ወደ እስልምና ሃይማኖት እጣራለሁ የሚል ሰው ነው። እሱ ግን ወደ እስልምና ሃይማኖት ሳይሆን ከእስልምና ወደ ፈነገጡ ከባባድ ስተቶች ሲጣራ የኖረ ሰው ነው። አንድም ቀን በድየው አላቅም፣
ጌታዬን ማመሰግነው ሁሉንም በማስረጃ ከቁርአንና ከነብዩ አስተምሮት በማስረጃ መልሼበታለሁ። እሺ ምን አለ እሱስ? ወሰጥያ የሚባል ትምህርት አዘጋጀ። እዛ ላይ ብዙ ስህተቶችን ሰራ። ለኡማው ማግራራት በሚል ስም እስላም ስለማይፈቅደው ወለድ ሁሉ ምን ሲል ይናገራል? አዲስ አበባ ላይ 36,000 ኮንዶሚኒየሞች ደረሱ። ከዛም ውስጥ 2,000 ብቻ ነው ለሙስሊሞች የደረሰው። በምን ምክንያት? በእኛ ሐራም በሚሉ ፈትዋዎች ብሎ እኛን ሊወቅሰን ይሞክራል። እኛ አላህ ሐራም ያለውን ሐራም እንላለን፣ ሐላል ያለውን ሐላል እንላለን። ይልቁንስ ለሙስሊሙ ካሰባችሁ ሙሉ መክፈል የሚችልበትን ይሄ ከድሃ የሚሰበሰብ ብር፣ ከሀብታም የምትሰበስቡት ብር ለነዚህ ለድሃ ሰዎች ኮንዶሚኒየም ለደረሳቸው ለምን ሙሉ አልከፈላችሁላቸውም? እናንተ ግን አላህ እርም ያለውን ወለድ እንዴት ሐራም እንላለን? እኛ ሐራም ብለን 2,000 ሰው ብቻ ነው ምን የደረሰው ኮንዶሚኒየም የደረሰው ብላችሁ በሃይማኖቱ የሌለን ነገር ሊያመጣ ሞከረ ማለት ነው ይሄ ግለሰብ። ቀጠለና ምን ይላል? ሰላም ቲቪ የሚባሉ ጠየቁት። እንዴት ነው ሰሞኑን አነጋጋሪ የሆነ ሙሐደራ ለቀህ ነበር፣ ምን ላይ ነው የሚያተኩረው ሲሉት፣ ያው እሱ የልቡን አውጥቶ ሊናገር ነው። እኛ ስለዚህ የልብ ተመራማሪዎች ሳንሆን በግልጽ ያወጣውን ግን ዝም አንለውም። ዓላማው ያንን ትምህርት ያመቻቸበት ልክ ምርጫ ምረጡኝ አይነት ሰዎች ሲሉ ኢትስ ኦኬ ይሄንንም እንዲያረግልሃለው ይሄንንም እንዲያረግልሃለው ሚሉት ነገር አለ አይደል? ወደዛች አካሄድ ሊሄድ ምን አለ? ኢስላም አቂዳ ነው፣ ኢስላም አኽላቅ ነው፣ ኢስላም ሙዓመላ ነው፣ ኢስላም ፖለቲካም ነው። ለሁሉም ነው ድርሻ የምትሰጥ። የኦርዶጋን ኡስታዝ አርበካን የሚሉት አባባል አለ። ቱርካዊ ትልቅ መሪ ናቸው፣ መንፈሳዊ ነው። ፖለቲካን የሚጸየፉ ሙስሊሞችን በሚጸየፉ ፖለቲከኞች ይመራሉ ይላል። ፖለቲካ እኮ የኢስላም ሜን ፓርት ነው። we have to participate። ኢስላም አቂዳ ነው አለ። አቂዳ ማለት እምነት ማለት ነው። ነቢያቱን ሁሉ አላህ የላከበት እሱም በብቸኝነት ማምለክ፣ ከሱ ውጭ በሚመለኩት በጠቅላላ መካድ። ስለዚህ ኢስላም አቂዳ ነው አለ። ቀጥል ኢስላም አኽላቅ ነው አለ። ኢስላም ደግሞ ምን ስነ ምግባር ነው አለ። ኢስላም ሙዓመላ ነው አለ። ኢስላም ከሰው ጋር መኗኗር ነው አለ። ኢስላም ፖለቲካም ነው አለ። 4 ነገሮች ጠቀሰ ማለት ነው። ለሁሉም ነው ድርሻ የምትሰጠው አለ። እዚህ ላይ ነው አሁን ከባዱ ፓርት። ትምህርቱን ያስተማረበትን ዓላማ ራሱ እያብራራ ነው። አልጠቀሰም እንዳይባል ስለ እምነት፣ ስለ ስነ ምግባር፣ ስለ አብሮ መኗኗር ጠቀሰና ፖለቲካም ነው እስልምና አለ። ለሁሉም ነው ድርሻ የምትሰጠው አለ። ቀጠለና ምን አለ? የኤርዶጋን ኡስታዝ የቱርኩ መሪ መሆኑ ነው። እንግዲህ ምን ያደርግልናል ለኛ የቱርኩ መሪ እዚያውን መጥቀስኛ ሀገር ባለ ሁኔታ ላይ ማለት ነው። የኤርዶጋን ኡስታዝ በክረን የሚሉት አባባል አለ። ቱርካዊ ትልቅ መሪ ናቸው፣ መንፈሳዊ መሪ አለ። አየ ህዝቡ ምን እንዲያደርግ ነው የሚፈልገው? የሚናገረውን ስተት ምን አድርገው እንዲቀበሉለት። አረ ታላቅ የሃይማኖት አስተማሪ እኮ ናቸው የተናገሩት። አረኛ ምን እናውቃለን? አረ ሰምተናል፣ በቃ ዝም ማለት ነው። ማይመች ነገር ቢኖርም ዝም በል እንዲል ነው ህዝቡ። የምን ታላቅ መሪ፣ የምን መንፈሳዊ መሪ፣ የምን ሰው መሰቃቀል። ሐቅ ካለ ሐቁን ተናገር። ሐቅ ከሌለህ ደግሞ የማንንም ንግግር ይዘህና የሽማግሌም ንግግር ይዘህና መልስ ይሰጥበታል። ምን አለ? የራሱን ንግግር ከማስቀመጡ በፊት የኚህን ሰውዬ ንግግር ሊያመጣ ነው። ፖለቲካን የሚጸየፉ ሙስሊሞችን በሚጸየፍ ፖለቲከኞች ይመራሉ ይላሉ። ፖለቲካ እኮ የኢስላም ሜን ፓርት ነው አለ። ፖለቲካ እኮ የኢስላም ዋና ፓርት ነው። we have to participate መሳተፍ አለብን ብሎ በግልጽ እንቅጩን ነገረን። ስለዚህ ያሲን ኑሩ እንዲህ ግልጹን ሲነግረን አይ ሌላ የፈለገበት እኮ እሱ እኮ ለሃይማኖት ሲል ታስሯል። ይሄ ማይገናኝ ነገር አታገናኙ። ለሃይማኖት ሲል ቢታሰር ዛሬ ደግሞ ማለት ነው ሃይማኖትን ለፖለቲካ ጥቅሙ ሲል ማዋል የለበትም። እውነት ለሃይማኖት ከነበር የታሰረው ማለት ነው። ለሃይማኖት የታሰረውን ደግሞ አላህ ያውቃል። ማን ለሃይማኖት እየሰራ ነው፣ ማን ሃይማኖቱን ሽፋን አድርጎ እየሰራ ነው አላህ ያውቃል። ተመልከቱ። መቼም እንደሚታወቀው አላህ 124,000 ነቢያቱን የላከው በምን ተግባር ላይ ነው? አቂዳ እምነት የተባለውን ጉዳይ እንዲያስተምሩ። በሃይማኖት ላይ ሙሉን ማለት ይቻላል ከ99% በላይ የሚይዘው ምንድነው? ይሄ ነው ዋና መሰረቱ እምነት ማለት ነው። ያሲን ኑሩ ግን ምን አደረገ? እሱ ፖለቲካ ለሚለው ያውም ዘመን አመጣሽ ፖለቲካ መሳተፍ አለብን ለሚለው እሱን ምን አደረገ? ፖለቲካው ከተውሂድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡበት ከነዚህ ሁሉ በላይ አድርጎ መሳተፍ አለብን፣
እንዲያውም ፖለቲካ የእስላም ዋና ክፍሉ ነው ብሎ እንዲህ ብሎ ዋሸ። ታዲያ ዝም ልንለው ነው? ስለዚህ ሙስሊሞች ሆይ ይሄው በግልጽ በማስረጃ ነገርናችሁ። ከናንተ የሚጠበቀው ሐቅ ከማንም ትምጣ መቀበል ነው። ቀጥል። ይሄው ጣሪቅ የሚባል መጽሔት አዘጋጅተዋል። አሁን ጥቅምት 2011 በታተመው ቅጹ ላይ ምን ይላል ማለት ነው? የኢትዮጵያ ሙስሊሞች የፖለቲካ ተሳትፎ መንገድ ላይ ይላል። ተመልከቱ። አገሪቱ ላይ ካላህ ውጭ የቦረናው ደግዬ እርዱኝ አባብዬ ይባላል። አላህን ትተው የሞቱትን የቦረናውን ሼህ በሚመለክበት ሀገር ላይ ቃጥባሬ ሼህ ለሚባሉት ካላህ ውጭ ይሰገድላቸዋል። የአብሬት ሼህ ድረሱልን ይባላል። አልከስዬ አልሞቱም መካነ ያሉት ይባላል። ኑር ሁሴን ቀብሩ ይጠወፋል፣ አፈር ይበላል። አገራችን ላይ የሼህ ውሻ ተብሎ የሼሆቹ ውሻ ተብሎ ይመለካል። የጥንቆላ መጽሐፎች ይነበባሉ። አሬኛ አገር ጉድ ተነግሮ አያልቅም። በቢድዓ የተጨማለቅንን በእስልምና የሌለ የነብዩ ልደት ይከበራል። ያልከሶ መውሊድ ይባላል። የቃጥባሬ መውሊድ ይባላል። የዳንግላ መውሊድ ይባላል። የአሊ ጎንደር መውሊድ ይባላል። ይሄ ሁሉ ባለበት ሀገር ላይ የኢትዮጵያ ሙስሊሞች የፖለቲካ ተሳትፎ መንገድ ላይ ብለው ይቀሰቅሳሉ። በየመስጂዱ ጁምዓ ይሸጣል። ሙስሊሙ ምን ለማድረግ እምነቱን እንዲያቅ ሳይሆን ምን እንዲያደርግ ፖለቲካ ውስጥ ጭልጥ ብሎ ገብቶ ጌታውን በመሐይምነት ጌታ ላይ በማጋራት ቢድዓ በመስራት ጫቱን በመቃም ሚስቱን በመበደል ልጆቹን በመበደል እንዲገናኝ ማለት ነው። የመጨረሻ ማነሳላችሁ ማስረጃ የምትሆነው አቡበከር አለሙ ሙሄ የሚባል ግለሰብ ኤፕሪል 13 2018 የጻፈውን ጽሑፍ አነብላችኋለሁ ማለት ነው። ይህ ግለሰብ ምን ሲል ጻፈ? በነገራችን ላይ ይህ ግለሰብ በፊት ከታሰሩት ኮሚቴዎች ውስጥ አብሮ የታሰረ ነው። ብዙ ችግሮች አሉበት። የሚያቀያቀዋል ለአሁኑ አልጠቅስም። እዚህ ጽሑፉ ምን ሲል አርዕስት ሰጥቶታል? እነዚህን ለ2012 ብናዘጋጃቸውስ ይላል። እነማንን? አህመዲን ጀበልን፣ ካሚል ሸምሱን እና አህመድ ሙስጠፋ የተባሉትን 3 ግለሰቦች። እስቲ የሱን ጽሑፍ እናንብበው። ጊዜው በፍጥነት እየነጎደ ነው። ሽምጥ ይጋልባል። ሁኔታዎች በፍጥነት እየተለዋወጡ ነው። የተሐድሶ ባህሪ እንዲህ ሳይሆን አይቀርም። ጊዜው የተሐድሶ ነው፣ የሪፎርም ነገሮች አሁን ዶክተር አብይ አህመድ በያዙት ሁኔታ ቀጥለው እንዲሁም ብሔራዊ እርቅ ሰላምና ንግግር ተደርጎ ከእንግዲህ በኋላ በምንወዳት ሀገራችን ኢትዮጵያ ውስጥ ምርጫም ማጭበርበር ለአንዴና ለመጨረሻ ጊዜ ከቀረ ህዝብ ያላመነበትንና ያልመከረበትን ህግና ፖሊሲ በላዩ ላይ መጫን ከተወገደ የተቃውሞ አስተሳሰብ ባላቸው ድርጅቶችና ግለሰቦች ላይ የአፈና ድርጊት መፈጸም እንዲቆም ከተደረገ ነፃና ገለልተኛ የህዝብ ተቋማትን እያፈረሱ በጥገኛና አድሏዊ ተቋማት መተካት ከቀረ በጥቅሉ የመንግስትን ተቋማትና ሀብት ለፓርቲ ጥቅም ማዋል፣ ዜጎች በቀጥታም ሆነ በተዘዋዋሪ ከመንግስት የሚገኝን ስራና ጥቅም ለማግኘት ሲሉ የፓርቲ አባልና ደጋፊ እንዲሆኑ ማስገደድ፣ የመንግስት መገናኛ ብዙሃን ራስን ለማስወደድና ሌሎችን ያለ አግባብ ለማጥላላት መጠቀም ወዘተ ለአንዴና ለመጨረሻ ጊዜ እንዲወገድ ከተደረገ እነዚህን ትንታግ የአዲሱ ትውልድ አባላትን ከወዲሁ ለ2012 6ኛ ዙር ብሔራዊ ምርጫ ከወዲሁ አዘጋጅተናቸው የህዝብ ተወካዮች ምክር ቤት ገብተው ስለ ዲሞክራሲና ሰብአዊ መብት እንዲሟገቱ እንደራሴዎቻችን ብናደርጋቸውስ ምን ይመስላችኋል? ደግሞም ይገባቸዋል። አሁን ማን ይሙት ካሚል ሸምሱ ኢሊ አባቦራ ወርዶ የምረጡኝ እንቅስቃሴ ቢያካሂድ ማን ነው እርሱ ለእርሱ ድምፁን የማይሰጠው? እንደው አሁን እውነት እንነጋገር ከተባለ አህመዲን ጀበል ጅማ ተሻግሮ ቢወዳደር በዝርራ አያቸንፍም ወይ? እስኪ አህመድ ሙስጠፋ አዲስ ከተማ ክፍለ ከተማ ላይ ለእጩነት ቢቀርብ ከተከበሩ ግርማ ሰይፉ ያነሰ ውጤት ያገኝ ነበርን? 2012 ሩቅ እንዳይመስለን ነገ ነው። ምናልባት የፖለቲካውን ሁኔታ ስናጤነው ደግሞ ብሔራዊ ምርጫው ከዚህ በፊት ሊካሄድ የሚችልበት እድልም ይኖራል። ስለዚህ እነዚህ የሰላም አርበኞቻችንን በተግባር ያረጋገጡና እንደ ወርቅ በእሳት ተፈትነው የወጡ ጎልማሶችን ብሔራዊ አደባባይ ለሆነው ፓርላማችን ከወዲሁ ብናተጋቸው ምን ይመስላችኋል? ኢና ሊላሂ ወኢና ኢለይሂ ራጂዑን። የኢትዮጵያ ሙስሊሞች ሆይ ይሄው ከዚህ የበለጠ ምንም ማስረጃ ይመጣላችሁም። በግልጽ ይሄው ከራሳቸው ጽሑፍ ነገርናችሁ። ይህ ግለሰብ ፋና ላይ የቀረበ ዛውያ ቲቪ ላይ የተለያዩ እና አፍሪካ ቲቪ ላይ ከሚቀርቡ ሰዎች ውስጥ ነው። አይ አንድ ሰው አንድ ግለሰብ ለተናገረው እንዳትሉ ማለት ነው። ይሄው እነማንን ስለማቅረብ ነው የሚያወራው? እነዚህን 3 ግለሰቦች። ደግሞ የሚገርመው ማለት ነው ብናቀርባቸው ለምርጫ
ማን ነው እነሱንም አይመርጥ? ምን አስተማመናችሁ? የኢትዮጵያ ሙስሊሞች ሆይ ይሄው በግልጽ ግን ተረዳችሁት ነገሩን። መጅሊሱ ላይ ትላንት ከአህባሽ ጋር ልዩነት አለን ሲሉ እንዳልነበር ዛሬ ለምን ዝም አሉ? ምክንያቱም ዓላማ አለ ከፊት። ያን ዓላማ ላለማሰናከል ነው። በዚሁ መናገር የምፈልገው አንዳንድ ግለሰቦች ምን ይሉ ነበር? እኛ እነዚህ ሰዎች ላይ በማስረጃ መልስ ስንሰጥ ሰዎችን ያለ በቂ ማስረጃ ስልጣን ፈላጊ ማለት አይገባም ይላሉ። ከዚህ የበለጠ ምን በቂ ማስረጃ እናምጣ? ከዚህ በፊት እኮ ነው ዶክተር ሰማሃር ተክሌ ከኛ ጋር ሊወያይ መጥቶ ስለ መንዙማ ሽርክ አህባሾች ስለሚናገሩት አላህ ከአርሽ በላይ መሆኑን ባለመደገፋቸው አላህ ከአርሽ በላይ ነው ብዬ የሰራኋትን ፕሮፋይል ፒክቸር እንዴት ይህን በዚህ ወቅት ታነሳለህ አለኝ። ወንድማችን ኢብኑ ሙነወር ምን የሚል መልስ ሰጠው? ታዲያ እናንተ ከአህባሽ ጋር ያላችሁ ልዩነት ምንድነው ሲለው አህባሽን የምንቃወመው በፖለቲካል አጀንዳው ብቻ። ስለዚህ እባካችሁ ይሄን ኡመተል ኢስላም ላይ የተደቀነውን የውሸት እንቅስቃሴ ብታጋልጡ አላህ ዘንድ አጅር ታገኛላችሁ። አላህ ኢኽላስ ይስጠንና ማለት ካልሆነ ግን ለምን አርፋችሁ አትቀመጡ? ሰዎችን ያለ በቂ ማስረጃ ስልጣን ፈላጊ አትበሏቸው። ከዚህ በላይ ምን በቂ ማስረጃ ይምጣ? ፀሐይ የለችም ተብሎ ማስረጃ ይቀርብባታል እንዴ? የነዚህ ሰዎች ሁኔታ እኮ ይሄው በጽሁፋቸው በትምህርታቸው በማስረጃ ተያዘ። ስለዚህ ሙስሊሞች ሆይ ከዚህ በኋላ እነሱ በተነኩ ቁጥር ኢስላም ተነካ ቢሏችሁ እንዳታምኗቸው፣ ንቁ። በማስረጃ ተናግሬያለሁ። ጌታዬ ሆይ እለምንሃለሁ ለሰዎች እውነታውን ገለጽላቸው፣ እኛንም እነሱንም ቀጥተኛውን መንገድ ምራን። ነቢይህ ሰለዋቱላሂ ዐለይሂ ወሰላሙ ይህንን ኡማ አዝነውለት ከሽርክ ከቢድዓ መጥፎ ከተባሉ ነገሮች ሁሉ እንዲጸዳ እንዳደረጉት የእኛንም ክንድ አበርታልን፣ ይህንን ህዝብ ከባዕድ አምልኮ ከቢድዓ ከዘረኝነት ከጫት ሱስ ይወጣ ዘንድ ማለት ነው። ከዛ በተረፈ ብዙ ውሸት ይዋሻል። ጌታዬ ምስክሬ ነው። ከማንም ጋር ግንኙነት የለንም። የነዚህን ሰዎችም ይሁን የሌሎች ሰዎችም ማንነት ሙስሊሙን ሊያጭበረብሩ ሲመጡ ከማጋለጥ ግን ወደ ኋላ አንልም። አላሁ ሱብሓነሁ ወተዓላ ኢኽላስ ይስጠን፣ እውቀት ይጨምርልን፣ መጨረሻችንን ያሳምርልን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ሱብሓነከ አላሁመ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት